የመጀመሪያ ልጄን ሶል እዛው ጂም ያሰራው ጧት አሰራው ማታ 11 ሰዓት ድረስ አሰራውና ለሊቱን ነው የወለድኩት ማለት ነው። ስሜ አሰልጣኝ ሽልማት ሲሳይ ይባላል። ተወልጄ ያደግኩት እዚሁ አዳማ ነው። የፈያ ኤሮቢክስ አሰልጣኝ ሲሆን የሶስት ልጆች እናትና አሁን አራተኛዬን ነፍሰ ጡር ነኝ። ስፖርት ነው የጀመርኩት ተማሪ ሆኜ በልጅነቴ በትምህርት ቤት እንዲሁ ሩጫ ባየን ቁጥር ምናምን ድሮ አትሌቶቻችን ሲሮጡ እንደማንኛውም ልጆች በሰፈር ዝም ብለን እንሮጥ ነበር ትምህርት ቤት አካባቢ። ከዛን በሱ ቀጥሎ ውድድር ምናምን ወዳደር ነበር በሩጫ። ከዛም በኋላ ከሩጫው በኋላ ደግሞ ቴኳንዶ ለ5 አመት ያህል እስከ ብላክ ቤልት ድረስ ሰርቻለሁ። 2007 ላይ ደግሞ ወደ ኤሮቢክሱ ገባውና ኤሮቢክስን ጀመርኩ። ኤሮቢክስ ውስጥ መስራት እንደጀመርኩ በሳምንቴ የምሰራበት የጂም ባለቤት አሰልጣኝ እንደሆን ጠየቀኝና በፈቃደኝነት አሰልጣኝ ሆኜ እዛ ለ5 አመት የግል ሳይሆን ተቀጥሬ ሰራ ነበር። የመጀመሪያ ልጄን ሶል እዛው ጂም ያሰራው ጧት አሰራው ማታ 11 ሰዓት ድረስ አሰራውና ለሊቱን ነው የወለድኩት ማለት ነውና ሁለተኛውንም ልጄን እንደዛው ነው። ሶስተኛው ግን የሚገርመው የወለድኩት እዚህ አሰርቼ እንደዛው ሶስቱም ተመሳሳይ ሆነ። ሶስተኛው ግን ምጤን ራሱ ቱቴ ውስጥ ነው ልጅ የወጣው ማለትም አሰርቼ ቤት እንደደረስኩ ሳላስበው ነው ቤት ሆኜ በቃ ወዲያው እንትን ያለው። ሰዎች ከስር ጀምረው ልክ ሲያረጉ ሳይሆን ገና ለማርገዝ ሲያስቡ ሰውነታቸውን እንዲቀንስ ማረግ ከዛም በኋላ ደግሞ ያለውን ነገር ካስተካከሉ በኋላ በዛው ቀስ ያሉ ልምድ ቢያረጉ የማይቻል ነገር የለም ነው። በአንዴ ሳይሆን በሂደት እያለማመድክ የተሻለ ነገር መፍጠር ስለሚቻል ያው እኔ ላይ ስለታየ አዲስ ሊሆን ይችላል እንጂ ቢለማመዱት ማንንም ላይ ሊያቅት ይችላል ብዬ አላስብም። እኔም እዛ ያየሁትን ነገር ነው ያዳበርኩት። ከሚያደንቅ ይልቅ የሚፈራል ይበዛል። ቦታው ላይ ያለው አንተ ስለሆንክ አንተ ሊቀል ይችላል፣ ግን ቦታው ላይ ካለው ሰው ይልቅ ሰዎች ያንን ነገር ሲያዩ አንዲ ቢሆንባት ሱናም አለ አይደለ ለኔ ከመጨነቅ የተነሳ ሰዎች ብዙ ጊዜ ይፈራሉ። እኔ 8 ወር ሆኖኛል እና ግንቦት ሲያልቅ ያው እወልዳለሁ። ግንቦት ላይ በኦፕራሲዮን የሚወልዱ አሉ፣ በስተሽ በተለያየ መንገድ የሚወልዱ አሉ። ያንን ደግሞ ሳይና የራሴን ሳይ ስፖርት በጣም ጥቅም አለው። በቃ ስለ በምጥቅ ሰዓት ይረዳል መስራትክ ቶሎ አባፋጣኝ ሁኔታ ማለትም ምጡ እንዳያስቸግረ ያረጋል። መጀመሪያ አካባቢ ባለቤቴ የመጀመሪያ ልጃችን እንደነበርኩ ሶልድ እዛ በማሰራ ሰዓት ሁሉም በቃ እሱ በአካል ሲያየኝ ሳሰራ እሱም አብሮ ይሰራ ነበር። ሳሰራ ሲያየኝ አልሰራም ነበር። እሱ ከሄደ በኋላ ያሉትን ከስተምሮቼን ሳሰራ ነው ምሰራው አብሬና ይነግሩታል። አንተ ልጅን አፈልገውም ወይ እንደዚህ ስለሚሉት በቃ ጤነኛ ልጅ ይወለዳል ብሎ አያስብም ነበር። ወይ የሆነ አይምሯ ወይ ሰውነቷ ምናምን ብቻ ይፈራ ነበር ካለኝ እንቅስቃሴ አንፃር ማለት እና ስትወለድ ጤነኛ መሆኗን ልጃችንም አክቲቭ መሆኗን ሲያይ ጊዜ በሁለተኛው በሶስተኛው ካልሰራው ሁሉ ይደብረዋል። ይዞኝ የሚመጣው እዚህ እሱ ነው። በጣት መቆም ወደ ላይ ቀኝ ላይ ሴቶቹ እንኳን ቢፈልጉ ማለት ወንዶቹ አያምኑበትም። ገና እርግዝናው ሲታይ ከማዘንም አንፃር ስለሚፈሩ ያንን ነገር ብዙም አይፈቅዱላቸው። ስለማይፈቅዱላቸው ያንን ደፍረው አንድ የወንድሜ ሚስት ከኔ ጋር የሆነ ሰዓት ላይ ሞክራለች። እሷም ያንን በሞከረችበት ሰዓት ቤት ውስጥ ነው ኖርማል እንደኔ የወለደችው የመጀመሪያዋ ነበረ። ከርግዝና እንተም ስናቅድ ጀምሮ እንቅስቃሴ ማድረግ ነው እንጂ ልክ ሲረገዝ አይደለም መጀመር ያለበት። ከዛ ጀምሮ ከጀመሩት ምንም የሚከብድ ነገር የለም ነው ምለው እኔና